አምደው ሚካኤል አሁንም ስራውን እየሰራ ነው። አሁን ከመሸ የተላከልኝ ምስክርነት ነው። ከየት? ከደብረ ዘይት። ስሙት እስኪ። እንዴት አመሽታል? ይቅርታ እንግዲህ። አይ ችግር የለም። እንግዲህ አምደው ቅዱስ ሚካኤል ክብረ ምስጋና ይድረሰው። እሺ እኛ እዛ ደጅ ላይ ከረገጥን ትልቅ ታሪክ ነው ያለውና ያው እንደተናገርኩት በፊትም በሚዲያ አይተን ነው ድንገት የብዙ ምስክር ስናይ እኛም እኮ ያደርግልናል ይሄ ሁሉ ሰው ተደርጎለት ነው የሚመሰክረው ብለን ከነቆሻሻችን ሳንጸዳ ንስሐ እንኳን አልገባንም። እውነት ለመናገር ድንገት ነው ብድግ ብለን የመጣ ነው። እኛ ቆሽተን የመጣ ነው። እንግዲህ እንዳስተሳፍረን ለሁሉም ነገር አንታውቃን አለ። የት ከተማ ነው ያላችሁት? እኛ ደብረ ዘይት። በጣም ጥሩ። እሺ ደብረ ዘይት ነኝ እኮ። አይ ፈልጌው ነው ድምጹን ነው እንዴ? አዎ እሺ እሺ። እና አላሳፈረንም። ትንንሽ ልጆች አሉን። እንደውም መምህር አይ ልጆቹ አይችሉም ብለው ሲሉኝ በፍጹም እንችላለን ከልብ እንችላለን ከተባለ ማይቻል የለም ብዬ ልጆቼንም ከነቤተሰቤ ከነናቴ የመጣ ነው እና ፍቅሩ ስቦን የመጣ ነው። በቃ ለሌላው ሲደረግ ስናይ ሲመሰከር በጣም ቻናሉን እከታተል ነበርና እኔ በየቀኑ ይዤ እየገባሁ ለቤተሰብ አሳያለሁ። ከዛ እንደውም በጣም የመሰጣት እናቴን አንዱ መውረድ አቅቶት እየተንፋቀቀ ወረደ የሚለውን ቪዲዮ ስናይ እኔ ከሷን ሳለሁ እኔም እየተንፋቀቅ ወርዳለሁ እኮ አለች። እውነት ለመናገር እናቴ አልሽ ትችያለሽ? አዎ እኔም በጣም እግሬን ያመኛል። ቀኝ ጉልበቴ አብጦ ትንሽ መንቀሳቀስ አልችልም። ግን አምደው ቅዱስ ሚካኤል ዝናህን ሰምቻለሁ፣ ታሪክን ሰምቻለሁ። በጣም ብዙ የተወሳሰበ ታሪክ አለንና ይህን እንደምትቀይር እተማመንብሃለሁ። ስለዚህ አዲስ ተመልሰኝ የቀኝህ ለደጅህ አብቃኝ፣ ቆሜ እንድመሰክርልህ እርግጠኛ በውስጤ ማለት ነው። ቪዲዮን ካየን ቀን ጀምሮ ግን እንጸልያለን ቤት ውስጥ። እኛ በፊት ጸሎት የሚባል አናውቅም። ያው ብዙ ነገር አለ፣ ባዕድ አምልኮ አለ፣ የቤተሰብ ነገር አለ። በዚህ ሁሉ ተከትበን ያለን እግዚአብሔር በቃ ሲል ግን በቃ ይላል። በእውነት እኔ እንዳ መናገር እያቃቴ ነው የምናገረው። ቢሮ ብመጣ ደስ ይለኛል፣ ግን መንቃቴ ደግሞ አይቀርም። እሺ መልካም። አሁን የስራ ሁኔታ ሆኖብኝ ነው። እስከዛው ግን ምስክርነቱ እንዳይውል እንዳያድርብኝ ፈልጌ ነው መመሰር። በጣም ጥሩ። ፍቅርን የተደረገውን ነገር ምስክር ያየ ሰው ፍቅሩን ውስጡን ይገልጻል። መናገር ቃላት እያነሰኝ ነው የምናገረው። ሚካኤልም እኮ ይቆጣል ያለሽ ነገራችን ላይ አምደው ሚካኤል ማለት ነው ተደርጎላቸው ካልመሰከሩ በጣም ነው የሚቆጣው ታውቂያለሽ። እውነት ነው። ለዚህ ነው እኔ እኮ ሁለታ 3-4 ነው መምህር ጋር የደወልኩት። ከዛ ደነገጥኩኝ። ስልኳ ልነሳ ሲለኝ ምን ተፈጥሮ ነው? ያው ብዙ ነገር ይኖራል። ይሄን ሁሉ ሰው እያስተናገደ አይደለም፣ ከባድ ነው ብዬ አዝናው። ትናንትም መልስ ሳጣ ዛሬም መልስ ሳጣ ደነገጥኩኝ። የሆነ ነገር ቢኖር ነው ብዬ ነው ደርሶ የደወልኩት። አንድ ናችሁ ሁለታችሁ የምታገለግሉት አምደው ቅዱስ ሚካኤል ነው። ለእናንተም ረዥም እድሜ ይስጥልን፣ የአገልግሎት ዘመናችሁን ረዥም ያድርግልን። አሜን። እናት እንደዚህ አይነት እውነትና ሀቅ ያለበትን አገልጋይ ማግኘት ቀላል አይደለም። ቀደም ብለን አግኝተናችሁ ቢሆን ኖሮ ብዙ ታሪክ ባልተሰራን ነበረ። ዞሮ ግን እግዚአብሔር ባለቀን እሱ በቃ ሲል ነው ሁሉ ነገር ይመስለኛል። መርጦንና በቃ ብሎን ነው በአሁን ሰዓት። ከዛ ደረስን። ከዛ ፊት መቋሚያውን እንትን ብያለሁኝ በስልክ ነግሬ ማለት ነው። ከዛ መሀል ላይ ነው ሄድኩ። አሁን ባለፈው ላኩስ ለሶስተኛ ጊዜ ማለት ነው። መጀመሪያ ስም ልከሽ ነበረ ክርስትና ሰው? አዎ ከመምጣቴ በፊት እኮ ስም ልኬያለሁ። ኧረ እባክሽ እንደዛ ነው እንዴ? በእውነት አዎ፣ ከመምጣቴ በፊት ወዲያው እንዳየሁኝ ስም ላኩኝ። ከዛ እናቴ ደግሞ ምን አለች? እኔ ይሄ ነው አልልም፣ እጁ ላይ ካደረሰኝ ግን አንድ ለክብሩ መገለጫ ጥላ ብላ ጥላ አስገባች የመጣለታ እጁ ላይ ካደረሰኝ ብላ ማለት ነው። አስታወስከናል? ጥላ ይዛ መጣች እና ልክ ከዛ ስንመለስ ግን ምን ቢፈጠር ጥሩ ነው? ትንሽዬ ልጅ አለኝ። ያው በስልክ እያወራችሁ ነበር። በጣም ታመመ ልጁ። ሊሞት ደረሰ። በቃ ጸጥ ብሎ እና አምደው ቅዱስ ሚካኤል እኔ ከነቆሻሻዬ ነው ደጅክ ላይ የመጣሁት። ንስሐም አልገባሁ ምንምም አላልኩ። ችግሬ ወዲያው ይቀረፋል ብዬ ብቻ ብድግ ብዬ ነው የመጣሁት። ግን ለንስሐው ልቤንም ማጥዳ
በደል ወንጀሌንም ይቅር በለኝ ልጄንም መማር እኔ ልጄ ያንተ ነው በቃ ለእናንተ ሰጥቻለሁ ልጆቼን ብዬ ለአንተ ቃል ገብቼ መጥቻለሁ እንደዛ ነው ብዬ የመጣሁት እኔ ብዙ ወንጀለኛ ነኝ ብዙ በደለኛ ነኝ ብዙ ኃጢአት አለብኝ ግን ይሄን ሁሉ ደግሞ አንተ ማረኝ ብዬ ነው የመጣሁት ከዛ ያው ታከመ ምን አለ ልጁ ዳነ ልክ ልጁ ሲደን እኔ ታመምኩኝ በጣም በሚያስገርም ሁኔታ ግን ያው የሱ ፈተና መሆኑን ተረድቻለሁኝ ትልቅ ነው እና ጸጥ ብዬ በቃ ለ3 ቀን ራሴን አላውቅም እኔ ግን ጸበሉን ስነከር ነው ህመሙ የጀመረኝ ከሚገርሙት መምህር ልክ የጥምቀት ለታ ያን ጸሎት የተደረገበት የድርሳነ ሚካኤልና የአርሴማ አለ እየተቀጠቀጠ የወይራ ዘይትና ጸበል አስቀምጣችሁ በጀሪካን የሚላል አይደል የተለቀቀ እሱን አውርጄ ማታ ሁሉ ጊዜ እሱን እያረኩኝ መቁጠሪያውን አላገኘሁኝም ጧፉን ገምጄ በጧፍ እየቀጠቀጥኩኝ ተንበርክከን እንጸልያለን ከዛ እኔ የጥምቀት ለታ የተጸለየበትን ማለት ጸበሉን ብድግ አደረኩኝና ልክ ገና ራሴ ላይ ሰጥ እዛው ቀርት አልኩኝ ጸጥ ከዛ በግድ ነው እንዲተደግፌ አምጥቶ ፍራሽ ላይ አስተኙኝ ራሴን ነው አልሰማ አለማ አልበላ አልጠጣ ሶስት እንዴት እንደሚያደርገኝ መግለጽ አልቻልኩኝ ከዛ በቃ እናንተም ጋር ደውዬ አላስጨንቅም አልኩኝና ዝም አልኩኝ ያው ጸሎቱን ግን አልተውኩኝም ስቀጠቅጥ ምን ስል ያው የተሻለ መጣ ከዛ ሌላም አባቶች አሉ እዛም ያው እንዲሁ ጸሎት ይደረጋል ምን ይላል ተቀበላለሁኝ በጣም የእናንተን ላይም ጥብቅ ብል ማለት ነው ከዛ ስልስል አሁን በሚቀጥለውም ሲኬድ እሄዳለሁኝ ብዬ አልተመቸኝም በቃ እውነት ለመናገር ትራንስፖርት አጣሁ አንድ ብር ቦርሳ ውስጥ አጣሁ ዛምደ ቅዱስ ሚካኤል ያንተ ፍቃድ ነው አንተ እንዳሻ ባልክ ቀን አድርሴ ለምስክርነት አብቃኝ አልኩኝ እና በቤተሰቤ በጣም ከባድ ችግር አለ ቤተሰባችን በጣም የሚዋደድ የሚፋቀር ቤተሰብ ነው ግን እንግዲህ በማናቀው ሁኔታ አንቺ የነን አድርገሻል አንቺ የነን ሰርተሻል አንቺ የነን አድርገሻል እየተባባልን ማለት ነው ስለበርታችን ከተራራቅን ከተናቆርን 10 አመታት ሽማግሌ ይመጣል ልንግባባ አንችልም ሽማግሌ ይመጣል ልንግባባ አንችልም እንወጣው ባንድ በር ነው ምንገባው ባንድ በር ነው ባድ የለብንም ወንድማማች እህትማማች አጎት አክስት ምናምን እና በቃ እናቴ ድረኩላ ምናምን ሁላችንም ሰብስባ ምትመጣ እናታችን ናት በቃ ሁሉ እነሱ ቃላት ነው በቃ ምንም አይግባቡ በቃ ታልቅሳለች ጧት ማታ ሰው ይላለሁኝ እኔ ከዛ እኔም በቤቴ ሰላም የለም በትዳሬ ሰላም የለም ቤቴ ትዳሬ ተበተነ በቃ ልጆቼን ይዤ እኖራለሁኝ እና ሁሉ ጊዜ ግን እግዚአብሔርን ተመስገን ነው የምለው አላማረረው ያው ሲግስብኝ ባማረረው ግን የበለጠውን ተመስገን ነው የምለው አንተ ነገ ታሪክ ትቀይራለህ እኔንም ታስተካክላለህ ከምንም በላይ ደግሞ እኔ በጣም እታመማለሁ ስለዚህ ወፍሬ ምናምን ሰላም ነኝ ግን ውስጤ በሽተኛ ነው በጣም ነገር የለም ምን እንደሆነ የሚያመኝ ሰው ከልጅነት እስከ እውቀት ይታመማል ከልጅነት እስከ እውቀት ከዛ ያ ሁሉ ፍቅር የነበረው ቤተሰብ በትንትን ብሎ ለግድያ እንፈላለጋለን በቃ የመጣው ይላል ማለት ነው የመጣው ይላል አረክት የሆነ እኔ እጤነሱ ነው ምንም ነገር የለኝም ግን ብዙ ሰው ተሰጥቶኛል አንተ ትምረን ፈለግ እስኪ በዚህ ለቤተሰብም ድረስ ይሄን ታሪክ ቀይር እኔ እንደው እንድመሰክርልህ እርዳኝ እኔ ኖርም ይሄን አደርግልሃለሁ አለ ይሄን ሰጣለሁ የቃል አልገባ ግን በአገልጋዮች በኩል ምስክርነትን እናገራለሁ ይሄን ታሪክ ቀይር እለዋለሁ ሁልጊዜ እሺ በዘቅ ስማችንን እንልካለን እንዴት ብዬ እንደምነግርህ የቤተሰብን ጸብ እንግዲህ የደረሰበት ያውቀዋል በፊት እንደዚህ የማንተማመን ካፍ ላይ የምንነጣጠቅ ሰዎች ጭራሽ በቃ ተበጥብጦ ሬት ሆኗል ይብም 10 አመት 1-2 አይደለም 10 አመታት ከዛ ሌላም እህታችን አለች አረብ ሀገር ከሷም ጋር እንደዛው በቃ ለግድያ ነው የምንፈላለገው በጣም ጥሩ ናት በጣም ደግ ናት ቤተሰብን ሁሉ ረጂ ናት በቃ ምን እንደዚህ እንዳደረገን አናውቀውም ሁላችንን እኔ ግን ሁልጊዜ አምደ ቅዱስ ሚካኤል እና ወንድሜ ምን ይለኛል እህቴ ይለኛል ታናሽ ወንድም አለ እንዴ አምደ ቅዱስ ሚካኤል ግን ታሪክ ይስራል ይለኛል አው ይሰራል ታሪክ ዘንድሮማ እዚህ ግቢና እዚህ ቤተሰብ ላይማ ታሪክ ይቀየራል ሁልጊዜ እንደዚህ ነው ማለት በእውነት ነው ማለት በእውነት ታሪክ ይቀየራል እላለሁ እንዳትሽ ያድርግህ እህቴ እንዴለም በሱ እላለሁ ከዛ እንዲህ ስልስል አሁን ባለፈው አሁን ሁርለታ ማለት ነው እሺ ያ ሁሉ ታሪክ ያ ሁሉ ነገር ያ ሁሉ ጸበርዶ ሁሉ ሰላም ሆኖ ቤትና ደጁ በእንባ ተራይቶ
በሽማግሌ ተሰብስቦ ሰላም ወርዶ ታርቀን ሁላችንም አንድ ገበታ ላይ እንጀራ ተቆርሶ ተበልቶ ሰላም ወረደ። ላይንም አንስተላለቅ ሰዎች። ስለዚህ ይሄ ክብር ያምደው ቅዱስ ሚካኤል እኔ እሱን ካገኘሁኝ ጀምሮ ነው በብዙ ነገር ታሪካችን የተቀየረው። ከዚህ በላይ ምስክርነት የለም። ከ10 ዓመት በኋላ ማለት ነው እንግዲህ ተመልከች። 10 ዓመት ጸብ ይባል ደግሞ ዝም ብሎ ጸብ አይደለም። በጣም የሚያስጠላ በቃ ብድግ ያደርግና ብቻ አንዱ ምንም ያላደረገውን አንዱ ላይ ይለጥፋል፣ አንዱ ምንም ያላደረገውን አንዱ ላይ ይለጥፋል። እና ይህንን ነገር ለመፍታት ራሱ በቃ በየባዕድ አምልኮ ምናምን ቦታ ሁሉ አለ አይደል? እንዲህ እውነት ያወጣል ምን የሚባል ቦታ ሁሉ ተዳርሰናል። አንዳንዱም እውነት ይናገራል። እንግዲህ እውነትም ይሁን ውሸት ለሚመሰክረው ይመሰክራል። እና ከባድ የሆነ ጊዜያትን ነበር ያሳለፍነው። በቃ ገንዘብን ቢገኝ በዓል ቢመጣ ደስታ የለንም። በቃ እኔና እናቴ ያልተለያየነውም ያልተመጣጠልነው ተቻችለን የምንኖር የነበረው። ሌሎች በቃ እኛ ላይ ነው ከሚገርም ደግሞ ያስነሳቸው እኛ ላይ ነው። ግን እኔም ሆነን እናቴ ክፉ አይደለን። በቃ እንደዛም እየተደረገ ባቸውንም አናነሳም ምንም አንልም። ግን እኛ ጸሎታችንን ነው። ግን አምደው ቅዱስ ሚካኤል በሚገርም ሁኔታ ታሪክ ቀይሮ ያ ሁሉ ነገር ወጥመድ ተሰብሮ የጠላት ወጥመዱ ተሰብሮ የጠላት አሰራሩ ተሰብሮ እንደዛ ለግድያ የምንፈላለግ ገና ሽማግሌ ሲል እሱም ለቅሶውን ይሄ ወንድሟ ማለት ነው እናቴም ለቅሶዋን ሁላችንም በእንባ ተራጭተን ሁለታ በባለ ወልድ ቀን በሰንበት ቀን ታሪክ ተሰርቶ እርቀ ሰላም ወረደ። ከዛችኛው ምንጭ ካለችዋ ይሄን ቪዲዮ ምን ተደርጎ ተላከላት ደስ ብሎኛል አለች። ሁለት ናቸው። ከአንዷ ጋር ሰላም ነው፣ አንዷ ጋር ነው ጸቡ። በቃ እሷም ብላ ዛሬ ደወለችልኝ። እኔም ተጻጽፈን ምን ብለን ሁሉን ነገር ተነጋግረን ሰላም አወረድን። ስለዚህ ምስክር ላይ እንዳይቀር ብዬ ነው። አሁንም ሌላ የቀረ ጉዳይ አለኝ። እንግዲህ እሱንም ሳይውል ሳያድር እሱ የሚሰራበት ቀን አለው፣ እሱ የሚፈጽምበት ቀን አለው። እኔ ባልኩ ቀን ሳይሆን እሱ በፈቀደው ቀን አስተካክሎ ዳግመኛ ለምስክርነት ያብቃኝ። አምደው ቅዱስ ሚካኤል እንግዲህ ታሪክን ቀይሮ ትራንስፖርት ማገኘት ከሆነ ለመሄድ ሞክራለሁ። እንደሱ ፍቃድ እሱ ያስተካክል ባሁኑ ማለት ነው። ባሁኑ ጉዟቸው በጣም ጥሩ ናት። በጣም ጥሩ እና ይሄ ነው ምስክሬ።